ሰላም ጤና ይስጥልኝ እንደምንሰነበታችሁ ውድ የዩቲዩብ ተከታታዮቼ እኔ አለው በጤና በሰላም ሰንብቻለሁ። እንኳን አደረሳችሁ ብያለሁኝ። የፍልሰትዬ ጾም የእናታችን የቅድስት ድንግል ማርያም ፍልሰታ ጾም እንኳን አደረሳችሁ ብያለሁኝ። እንዲሁም ሌሎቻችሁ ሰላም ብያለሁ። ዛሬ የቆየ ቪዲዮ ነው። በእርግጥ ግን በቃ ትዝ ሲለኝ ይህንን ቪዲዮ እያየሁት ነበርና ለምን ለነሱ ሼር አላደረጋቸውም አላጋራቸውም ብዬ መጥቻለሁ ማለት ነው። ቤተክርስቲያን በጣም ልዩ ቤተክርስቲያን፣ ለኔ ደግሞ እጅግ በጣም ብዙ ታምር የተደረገበት ቤተክርስቲያን ነው። የትኛውም ቤተክርስቲያን እምነታችን እስካለ ድረስ ታምር ይደረጋል። ለኔ ግን ልዩ የሆነና የተደረገልኝ ነገር ግን በዚህ ቪዲዮ በትንሹም ቢሆን ጠቀስ አደርግላችኋለሁ ማለት ነው። ቦታው ታጀራ ወሊንሹ መድኃኔዓለም ቤተክርስቲያን ነው። ይህ ቤተክርስቲያን እንደዚህ አሁን እንደዚህ ሆኖ ሳገኘው ከ10 ዓመት በኋላ ነው። አስቡት 10 ዓመት በፊት የነበረው ማለት ነው። እና መሰረት ሲጣል ነበርኩኝ፣ ሲመረቅ ግን አልነበርኩም። ብዙ ጊዜ እኔ እንደዛ ነኝ። ሲበላ አንኖርም ሲበላ ምንም ነገር ላይ አንኖርም። እና ይህን ቤተክርስቲያን መሰረት ተጥሎ ገቢ ማሰባሰቢያ በሚደረግበት ቀን ወይም ጊዜ እኔ የሆነ መስሪያ ቤት ተወዳድሬ ፈተና ነገ ነው ተባለና ቀኑ ደግሞ ጥቅምት መድኃኔዓለም ነበረ። በአመት ውስጥ ሁለቴ ነው የሚነክሰው ማለት ነው። የካቲት መድኃኔዓለም እና ጥቅምት መድኃኔዓለም። በዛ ቀን በጣም በቃ እንዴ ላልሄድ ነው ብዬ በጣም ውስጤ ሳጉረመርም ነበረና እግዚአብሔር ለካ እንጀራ አዘጋጅቶልኝ ነበረ። እኔ ጋርም ትደርሻለሽ እንጀራውንም ትበያለሽ ብሎኝ ነበርና እንደምንም ብዬ ሄጄ ፈተናዬን ከመጀመሪያ እስከ መጨረሻ ድረስ ጠብቄ የመጨረሻ ተፈታኝ ነበርኩኝ። የመጀመሪያ የሚያልፍ ተማሪ ሆኜ አለፍኩ ማለት ነው። ይሄ የሚሆነው በዚህ ቀን ነው። ጉጉትሽም አይቀርም እኔም ጋር አትቀሪም ብሎኝ የዛን ቀን በጎ የተደረገልኝ ቀን ነውና መቼም አይረሳኝም። እጅግ በጣም ልዩ ነው ለኔ። ያ የሥራ እድል ደግሞ ለ3 ዓመት እንጀራ በልቼበታለሁ ማለት ነው። ነገር ግን ቤተክርስቲያንም አልቀረሁም። የዛን ቀን ደረስኩ ማለት ነው። ባጃጅ አንተን አልኩና አስቆምኩና ባለባጃጁም እስከ ቤተክርስቲያኑ ድረስ በር አድርሶን ሳንቲም እንካ ስንለው አይ እኔ ለበረከት ነው እንትን ያልኳችሁ የጫንኳችሁ ዛሬ የበረከት ቀኔ ነውና አትከፍሉም ማለት እና ደረስኩኝ ማለት ነው። በንግስ ደረስኩ ማለት ነው። እግዚአብሔር ይመስገን። አንዳንዴ እንደዚህ ልዩ የሆነላችሁ ነገርን ካለ አካፍሉን ለማለት እወዳለሁኝ። ቪዲዮዬን አይታችሁ ከወደዳችሁት ላይክ፣ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ